ሄሎ ማነ ቤት ኪራይ ባለቤት አልነገረችም? ቤት ኪራይ አንድ ወር ሳትከፍል ሁለተኛ ወር መጥቶብሃል። እየሞከርኩኝ ነው ትላለህ እንዴ? እየሞከርኩኝ ነው። ያንተን ቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት ልከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤት ለማውጣት ሰው አይደለ እንዴ? ይኸው ተመልከት። ይሄ የልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው። አስብ እንጂ ሁሉም ሰው እየሞከረ ነው በዚህ ሰዓት። እጁን አጣጥፎ የተቀመጠ ሰው አለ እንዴ? ታገሰኝ በቃ እየሞከርኩኝ ነው። ተቀበል በሞትኩት ቆንጂት ሰምቻለሁ እንዳገባሽ። ጎጆሽ እንዴት ቀና። ልጆችሽ አደጉ፣ ባል ትዳር ጤና። ያዝም አረዳት ሂሳብ ከኔ ቁረጥ። ለከፈለላት ነው ልብና ጆሮዋን ባንድ ቀን መሰጥ። ያዝ በሞት ያዝ ጠንካ ተቀበል በሞትኩት አይደል ለፌርማታ ለሽንገላ ፍቅር ስከፍል ነው የኖርኩት። መውደዴን ስከፍል እምነቴን ስከፍል መክፈሌን ይጣ ለዚች ከፍላለሁ ያቺ እስክትመጣ። ተስማምቶሻል በጣም የኔን እንኳን ተይው ማፈቅራትን እንጂ ምግባባት አላጣ። ባልሽ ይወድሻል አንቺስ ቆይ ወደድሽው? ለሱ ክፍት ሆነለት በኔ ይቆለፍሽው። እኔን እንኳን ተይው ለማዬ ብዬ ባንቺ ስም ያለ ሴት አገባው በቀደም። ከሷ ወለድኩ እንጂ የፍቅር ፊርማዬ አንቺ አልተቀደለም። ያማል ግን በጣም የፍቅር ክፋቱ ለይሉኝታ ብሎ ለውለታ ብሎ በፍጹም አይመጣም። ማን ረዳት? ልጅት ቤቷ ነው እዚህ ጋር ወርዳት። ወራጅ አለ ውረጂ ብባባም ከልብ ያፈቀረ ቢሸኝ ነው እንጂ አንድ ቤት አይገባም። ውረጂ አንድ ላይ አንድም ከትዳሬ አንድም ከልቤ ላይ። ደህና ሰንብች ውለታ የለሽ አብሮ መብላትን ማየው ስመኘው እንግዲህ ክስትሎኛል ስማምን ዳግመኛው እንዳልቃይ ሳላስበው ለካፈርሻለሁ አንቺን ሳስብ ቀንኖኝ አድራለሁ። ይሄን እንደማትሆኚ በእርግጥ አውቃለሁ። ያልተዘነ ልቤን እንዴት አደርጋለሁ ሳላስበው ለካፈርሻለሁ አንቺን ሳስብ ቀንኖኝ አድራለሁ። ይሄን እንደማትሆኚ በእርግጥ አውቃለሁ። ያልተዘነ ልቤን እንዴት አደርጋለሁ የማይሽር ፍቅርሽና በልቤ ተክለሽ በር ዘጋች ያልኩኝ ከረምኩሽ ስጨነቅ አድራለሁ በሀሳብ ስዋትት እንዴት በሳል የማያገኘችን ሰው መመኘት እንዴት በሳል የማያገኘችን ሰው መመኘት
ተሸረጅ ከጄ ባትገቢም የኔም ባትሆኚ እስከ ዘላለምሽ ከማንም በላይ የማስብሽ የማቀርብሽ ላንቺ ነበርሽ ምን ይደረጋል እንደቸራኩሽ ልቀናው እንጂ ሳላገኝሽ እንዴት ነሽ? ደላላ ልኮኝ ነው። ውይ ሰራተኛ ነሽ እንዴ? ሰራተኛ ሰርቫንት። እሺ ሰርቫንት ነኝ። ግቢ። ከማጓዝ ወጡ ስፖርት መስሪያ ምናምን አላችሁ? አዎ አለ። መሮጫ ትራክ ሁሉም አለ። ሁሉም አለ። ገብተሽ እናውራ። ሁሉ ነገር አልገባም። መግባት አይደለም መሆኛ ገንዳ አለ። ቲክቶክ ደግሞ እሰራለሁ እና አይፎን አለው ሰው አለ አይደል? ልጅ ያለው እኔ በልጅ አልቀረጽም። ምን እንደዛ እውነት ወይ ባለቤት ይቀርጽሻላ። ባለቤት አለ እሱ ነው ባልሽ? አዎ እሱ ነው። እሱ ምን ሆነሽ ነው እንዳገባ ችግር አለ። እኔ እንደዛ እንትን አይደለም ላይቭ ምናምን እንገባለሁ ምናምን። እሺ ገብተሻና ምን ትሰሪያለሽ ግን? ምን ትሰሪያለሽ? ምግብ ምን መስራት ትችያለሽ? እኔ በጣም የምችለው ማታኛት እንቅልፍ አለ እንቅልፍ በቃ ወይ ግቢና አንድ ዝም በያፈሽ እንጂ እንታ ከለ تعالى እንትን እያልኩ ነው። ምን ትበጣጣሽብኛለሽ? ያለ እዬ አፈርኩ ካንቺ ጋር መስራት ድንጋይ ናት። ሁለት ቀን አብራት እኮ ተንበር እሺ ወይ ግቢና እናውራ። አልገባም በቃ እንደዛ እንትን ካልሽ እንትን እንዳለ ማለት ነው። እና ግቢ ውስጥ አትጣያ አገዳውን እንዴ ትዳሰራተኛላችሁ እንዴ? ምንም እኮ ስራ አሰሪም በቃ ግቢ ምንም ተጠጃለሽ። ምግብ ሰራሽ ከዛ በኋላ ፍሪ ነሽ እንደፈለሽ መሆን ትችያለሽ። አይ እንጂ ሙናተሽ እንደ እዚህማ ስራ ሰራተኛ ሳይሆን በዛ አይነት ምሳ የሚሰራልኝ የለማ ወረኛ። አዳኒ እንዴት ነሽ? ሰላም ነው? እንዴት ነህ? አለን እቴቴ የለችም እንዴ? የለችም። ለምን ፈለካት? ሁለተኛ እንዳታንኳኳ ብያ ነበር እንዴ? ፖሊስ ጣቢያ መጥሪያ ሰጥተውኛልና ከሰው ጋር ትንሽ ተጋጭቼ እና ከታሰርኩኝ ዋስ እንድትሆኑልኝ እኛ ምን አገባን ታዲያ? በፈልገ በገባው ጣጣ ውስጥ እኛ ምን አገባን? ራስህ ትወጡ። ጓደኛ ነው ብዬ እኔ ባቀረብኩ መናናቅ አለብን እንዴ? ወንድም ሻን ነው እንዴ? ቴቴም እናቴ ነኝ። በእናትህ ተው፣ በእናትህ ሁለተኛ ይሄንን ቤት እንዳታንኩ። ማን ነበር ያንኳኳ? ዱርዬው ቦቼ ነዋ። ተጣልቼ ምናምን ዋስ ምናምን መጥሪያ ተሰጥቶኝ ምናምን ይላል። እኛ ምን አገባን ሲጀምር? ወይ ልጄን ታሳሱት እንዴ? ትናንትና እኮ መናኸሪያ ውስጥ ለኔ ብሎ ተጣልቶ ነው ሰው ሰድቦኝ። ነፍሴን በሰው ደስታ ሰላም ስሞላበት ስሜቴን ጎድቼ ለኔ ሳልኖርበት ሰጠው ብዬ ነበር ፍቅሬንም በትኜ መልሴ ሲሆን ግፋት ተሸነፍኩ አዝኜ። ሄሎ ማነህ? ቤት ኪራይ ባለቤት አልነገረችም? ቤት ኪራይ አንድ ወር ሳትከፍል ሁለተኛ ወር መጥቶብሃል። እየሞከርኩኝ ነው ትላለህ እንዴ? እየሞከርኩኝ ነው። ያንተን የቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት ልከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤት ለማውጣት ሰው አይደለ እንዴ? ይኸው ተመልከት። ይሄ የልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው። አስብ እንጂ ሁሉም ሰው እየሞከረ ነው በዚህ ሰዓት። እጁን አጣጥፎ የተቀመጠ ሰው አለ እንዴ? ታገሰኝ በቃ እየሞከርኩኝ ነው። የደሃ ልጅ መሆን ወዝ ብቻ አይነጥቅም፣ ምቾት ብቻ አይሰርቅም። የሐቄ ማል ዘመናት እንደ ውሻ ቁስል በቶሎ አይደርቅም። ማፍቀርህ ቀልድ ነው ስሜትህ ጎስቋላ፣ ሐዘንህ ይረክሳል በሰው አፍ ሳይሞላ። አባባይም የለ አይዞህ ባይም ላንዴ፣ ሀብት ጭንቅላት ነው አስብበት ጓዴ። አስብ ዙሪያን አክረው በመጡ ድንጋዮች የሚመታ ልጅ አባት እንዳይኖረው።
ጋግለት የነገውን ቂጣ ባታገለህ መንገድ ልጅህ እንዳይመጣ አንዴ ከጀመረ ድህነት መርዝ ነው ከደም የማይወጣ። ሄሎ ዶክተር። የስ ቆጫማ ነኝ። ቆጫማ ወኮት ጭቁኑ። አዎ የምስክር አባት። ልጆት ተሻለው? አዎ ለውጥ አለው። አዎ እንደ ማይክል ጃክሰን የሚጨፍረውን ነገር ተወ? ማይክል ጃክሰን መጨፈሩን ትቷል። አዎ እንደ ማይክል ታይሰን እየደበደበኝ ነው። እንደ ማይክል ታይሰን? እሱ ያዘዝክለትን መድኃኒት እኔን አስጦ አስጨረሰኝ። ፊት ለፊት ቆሞ ብልቃጡን ካልዋጥክ እያለኝ ነው። ብውጠው ችግር ያለው ዶንት ሄሎ ሄሎ ዋት ተመስገን። እቺንስ ማን አያባት ደረሰ ልጅ ማን ነው? እንዴት ነህ? አናጺ እንደምትፈልጉ ተነግሮኝ ነበርና አናጺ አናጺ አንፈልግም። ግንበኛ ነው የምንፈልገው። አናጺ ትፈልጋለህ? ግንበኛ ነው የምንፈልገው። ይቅርታ አናጺ ብላችሁ ነው? ግንበኛ ነው የምንፈልገው። ይሄ አሟል እንደ ቆይ ግንበኛ እንደምትፈልጉ ሰምቼ ነውና አሁን አናጺ ነኝ ብለህ አልመጣም እንዴ? እኔ ግንበኛ ነኝ። እንደዚህ እስከምትሆን ለምነህ ብትበላ ይሻላል። እኔ እኮ ግንበኛ። ኧረ ሂድ ለምነህ ብላ። እንደዚህ ይሄ ሰውዬ አሟል እንደ ቆይ እርዳኝ ወንድሜ ዝራበኝ ተጠባይ ተጨቀርኩ። አይዞህ ተረጋጋ። አይዞህ ተረጋጋ። ምን ሆነ? አይዞህ በቃ ይኸው አይዞህ ያለ ልስራ ሲል ለመንከኝ ስለምን አመንከኛል? እኔ ግን አናጺ ነኝ። በና አንድ ምስማር ልምታ በእናትህ አንድ በእናትህ ዋስጠኝ እርገዝ ዋስጠኝ በእናትህ እርገዝ በእናትህ ዋስጠኝ ነቃ አንበሳ። ሰው ለማዳን እየሞከርኩ ነው።